እና የሱመያ የነ ሀዩ ወይ ሀያንቱ ጦርነት እንደቀጠለ ነው። በነገራችን ላይ ሱመያ ትላንትና በተለቀቀው ቪዲዮ ልጁን የመን ያለውን ልጅ እውነቱን ከተናገረ ልጆችን አሳየዋለሁኝ ብላለች። ልጁ የማን እንደሆነ ብቻ ይንገረኝ ብላለች። በነገራችን ላይ ልጅ ጸጋ ነው። በሐላል ከመጣ የሐላል ነገር ከሆነ ልጅ ጸጋ ነው ማለት ነው። ያኔ ከጀርባ ባልና ሚስት ከጀርባ መደባበቅ ተገቢ አይደለምና እሱም ልጁ የማን እንደሆነ በእውነት ሴት አግብቶ ነው የወለደው ወይ ከየት ነው የመጣ የሚለውን እሱን መናገር አለበት። በትዳር ውስጥ ማዋሻት፣ ውሸት ማውራቱ ተገቢ አይደለም። ትዳር ያኔ ዘለቄታ ነው እንጂ ጊዜያዊ አይደለም። ልጆችን እሱን ከነገረኝ እነግረዋለሁኝ ብላ ትናንትና ተናግራለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበረው ቻናል ቤተሰብ እንዴት ተረፋጃችሁ? እንዴት ቆያችሁ? ከአራት ቀን በኋላ ዛሬ ብቅ ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት የበሌልኝ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን መተናጠቃችሁን። እንግዲህ ቻናሌ ተዘግቷል፣ ኦልሬዲ አይመለስም። በዚህ እንድትበራቱኝ በትናጠቃችኋለኝ። አበረታቱኝ እንደ በፊቱ ማለት ነው። 15,000 ሰብስክራይብ ያለው ቻናሌ ተዘግቷል። ምንም ማድረግ አይቻልም። በሰሞኑ በነገራችን ላይ የብዙዎች ቻናል እየተዘጋ ነው። ወላሂ ለምን እንደሆነ አላውቅም። ምንም ፖለቲካ ዘረኝነት የሌለበትም ንጹህ ቻናል ራሱ እየተዘጋ ነው ያለው እና በጣም አሳሳቢ ነው። ዩቱብ በጣም ድካም አለው። የሚያውቀው ነው የሚያውቀው። ወላሂ ሰዓት ለማስሞላት ብዙ ነገር ዩቱብ የሚያውቀው ነው የሚያውቀው እና በጣም ከባድ ነው። እንግዲህ ቻናሌ ኦልሬዲ ተዘግቷል። በሶስቱ ነው የዘጋው፣ አይመልስም ተብያለሁኝ። ያው ቻናል ቢዘጋ ቻናል ይከፍታል። ምንም አይነት ጥፋት የለብኝም። በምን እንዳዘጉብኝም ሪፖርት ተደርጎ ነው የተዘጋው። እንግዲህ በአዲስ መጥቻለሁኝ። ውድ ቤተሰቦች ያበረታቱኝ። አይከፈልበትም ኢንሻላ። ባላ ተስፋ አይቆረጥም እና የሞተ እንጂ የወደቀ ተስፋ አይቆርጥ መደር የሚባለው እንግዲህ ቻናል ቢዘጋ ቻናል ይከፈታል። ኢንሻላ ከፍቻለሁኝ፣ ያድግልኛል። እናንተ ትብብራችሁን እፈልጋለሁኝ። እንግዲህ ሼርን በማድረግ ተባብሩላችኋለኝ። ውድ ቤተሰቦቼ ስለምታደርጉን ትብብር በውስጥ መስመርም የምታበረቱን ከልብ አመሰግናለሁ። ኢንሻአላህ ተስፋ አልቆርጥም ባላ ፍቃድ። ዛሬ የመጣሁበትን የሱመያ ነው። ሱመያና ሰኢዶ ያው እንግዲህ ከተጣሉ ኦልሞስት 1 አመት ሊሆናቸው ነው። እኔ እንጃ ወላሂ በጣም ከባድ ሁኔታ ነው ያሉትና አንድ ሰው ልጁን ሳያይ 1 አመት በቆየት በሀገር ውስጥ ሆኖ አብሮ እያሉ ልጆችን አላሳይም ብላ ከዚህ ወደዚህ እያንከራተቸው፣ አንዴ የመን ትለዋለች፣ አንዴ ድሬዳዋ፣ አንዴ ጎንደር እያለች በጣም እያንከራተችው ነው ማለት ነው። እሱ ሀላሉ ነው፣ በህግ መጠየቅም ይችላል። ወላሂ መብቱ ነው። ምክንያቱም በሸሪያ እስከ 4 ማግባት ይፈቀዳል። ያው አግብተዋል፣ ምንም ችግር የለውም። ባህላ ነው ያገባት፣ በህዝብ ፊት ነው ያገባት እና ትንሽ እሷን እንትና ማለቱ ያው ትንሽ ቢያስከፋም እሱ አቁሙ እስከቻለ ድረስ ማግባት መብቱ ነው። ሲቀጥል ደግሞ የመን የወንድ ልጅ አለ ብላ ነበር። ባለፈው ፕሮፋይሉ ላይ ሰቅለው ነበረ። እንግዲህ እሱን እውነቱን ከተናገረ ልጆችን አሳየዋለሁኝ ብላለች። ያው ልጁ ጸጋ ነው። በሐላል ከመጣ በኒካ ከመጣ ልጅ ጸጋ ነው ማለት ነው። እውነቱን መናገር ተገቢ ነው ቢያስባለሁኝ። ምክንያቱም ትዳር በድብብቅ የሚሆን ነገር የለም። ትዳር ሁሉም ነገር አስበነበት ነው እንጂ በድብብቅ የሚሆን ነገር የለም። ወላሂ ያኔ ጊዜያዊ አይደለም። ትዳር እኮ ዘላቃዊ ነው እና ጊዜያዊ አይደለም። ጥፋቱ እሱም ጋለ እሷም ጋለ። እሱ ጋር እውነት ከሆነ ልጁ ያኔ በድብቅ የተወለደ ልጅ ተገቢ አይደለም። አንደኛ ሐራም ነው፣ የማይፈቀድ ነገር ነው። ያኔ ኒካ ታስሮ ቤተሰብ ተዋውቁ ነው እንጂ ዝም ብሎ ከጀርባ የተወለደ ልጅ ከሆነ እሱ ትልቅ ሐራም ነው። ሁለተኛ ደግሞ እሷ በዝሙት የመጣ ልጅ ነው ብላ ነው እንትን አለችው ማለት ነው። ሁለተኛ ደግሞ የእሷ ጥፋት ደግሞ አባታቸው እስካለ ድረስ ነገ ልጆቹ ሲያድጉ ማንነታችን ሲያውቁ ለአቅመ አዳም ሲደርሱ ከአሁኑ ፍቅር ካልሰጣቸው ኋላ ያኔ ብዙም አይደሉም ማለት ነው። ልጅ በጣም ከባድ ነው። በተለይ ሴት ልጅ አባቷን ግዴታ ማወቅ አለበት። የማንነት ጥያቄ እንትን ስለሚፈጥርበት አባቴ ነው ወይ እስከምትል ድረስ የኋላ ከአሁኑ ብታስታወቀት ገና ለአቅመ አዳም አልደረሱም፣ ለትምህርት ቤት አልደረሱም ልጆቹ። ከአሁኑ የምታስታወቀችው ጥሩ ነበረ። በቃ እሱ ከሰው ስህተትና ከብረት ዚገት አላህ ይጠብቀን ነው የምለው። እግርም ከእግር ይጋጫል። እንግዲህ ተሳስቷል፣ አጥፍቷል።
ያኔ በአንቺ ቦታ ነው ያጠፋው እንጂ በነገራችን ላይ ማግባት እንትን አይደለም፣ ነውር አይደለም። አንድ ወንድ ልጅ ማስተዳደር እስከቻለ ድረስ እስከ አራትም ያገባል። በሸሪያም እየተፈቀደ ነው ማለት ነው። እና አሁን ምን ለማለት ፈልጌ ነው፣ ልጁን እስካላወቅኩ ድረስ ልጆችን አልሰጥህም ብላለች። ትላንትና በመጀመሪያ የእነሱን ያን ልጅ እውነቱን እንዲወቅና ከዛ በኋላ ነው ብላለች። እንግዲህ እሷም መፍረድ የለባትም በሳ መፍረድ የለብንም ማለት ነው። እሱም እውነቱን መናገር አለበት። ያው ለወደፊት ትምህርት ነው ለሁሉም ማለት ነው። ከጀርባ ይሄ እንትን ማለት መጨማለቁ ተገቢ አይደለም። ወላሂ አንደኛ ሀራም ነው፣ ሁለተኛ ደግሞ በትዳር ላይ ትዳር በድብቅ አይሆንም ማለት ነው። እሷ ልጆችን አሳያለሁ ብላለች። እንግዲህ እኛም እያየን ነው። ሀዩ ደግሞ ሱመያን ዘግዝጋ እየተሳደበች ነው። አያንቱ ነው የምትላት በነገራችን ላይ እሷ ሀዩ አንዳንዴ ጤነኛ አትመስለኝም። ተይ እርግዥና ውለጂ፣ ለምንድን ነው የቀጠንሽው ስላት በባንክ 1 4 ሚሊዮን ብር ካስገባህልኝ እሺ ለመውለድ ዝግጁ ነኝ የምትለው እና እሷ ትንሽ ጤነኛ አትመስለኝም። እና አላህ ወደ ጤናን ይመልሳል። ለሁላችሁም አላህ ቀልብ ስጣቸው፣ ሂዳያ ስጣቸው። ሱመያም ጥፋቷ ልጆቹን አለማሳያት ነው። ልጆቹ ነው መብቱ ነው ማየት፣ ልጆቹን ማልበስ፣ ማብላት፣ ማጠጣት የአባት ነው እና ግዴታም ልጆቹን ማሳየት አለበት ማለት ነው። አንዴ የመናት፣ አንዴ እዚህ ናት፣ አንዴ ደዛ ናት እያለች በጣም እያንከራተቸው ነው ማለት ነው። እና አላህ ይድረስላት፣ ለሱም አላህ ሂዳያ ይስጠው፣ ለሷም አላህ ሂዳያ ይስጣት። ልጁም ደግሞ የመን ያለው ልጅ የማን እንደሆነ ማንነት እንደሆነ ብትናገር ጥሩ ነበረ። እንግዲህ እስኪ በጎት ነው የምንጠብቀው። ልጆቹን አሳያዋለሁ ብላለች። እሱም ደግሞ እውነቱን ወጥቶ ከተናገረ ነው ያኔ ልጁ የማን እንደሆነ። ያኛው ልጅ ውሸት ነው ወይ እነሱን ለማጣላት የሆን ብሎ የእሱን የተባለችም ከሆነ እሱን እውነቱን ተናግሮ ከዛ በኋላ ልጆቼን አሳየዋለሁ ብላለች። ለማንኛውም እስኪ እኛም ፍትፈታ ላይ ነን እናያለን። ሶሻል ሚዲያ እስከ መጠቀም ድረስ ሁላችንም ይሄ ነገር ይመለከተናል ማለት ነው። እኔ ብዙ አልከታተለችም በነገራችን ላይ ሀዩ በጣም የምትሳደበው ነገር የከፋ ስለሆነ አንዴ ሱመያን ትሰድባለች። ያው በኦሮምኛም ስለሆነ ብዙም አይገባልኝም። እና ሱመያ ያኔ ምስኪን ናት። 2 ልጆች ይዛ በዚህ ስትል ስትከራት እሷ በንዴት ነው ተናዳ ነው ለምን እንደዚህ ያደረገ ብላ ማለት ነው። ያችኛም ክሎር ውስጥ ጠጥቼ ሞታለሁ አንተ ካላገባኝ፣ እቺም ደግሞ ለምን ያገባ ሰውየው እኮ ተወጣጥሮ ቀረ። ለማንኛውም ውድ ቤተሰቦቼ ለፈለፍኩባቸው መሰለኝ። ወላሂ በጣም ከባድ ነው እና አላህ ለሁላችሁም ሂዳያ ይስጣቸው፣ ትዳራቸውን ዘለቄታ አድርግላቸው፣ አላህ ያስታርቃቸው። ምንም አልልም። ልጆቹንም አላህ ያሳድግላቸው። ለሱመያም ለሰኢድም ያ ልጆችን ከሱ አብሮ ቢያሳድጉ ደስ ነበር። በመሀል ትዳራችን መታ በጥጣለች። በጣም ጥሩ ፍቅር ነው ያላቸው፣ በጣም ጥሩ ትዳር ያላቸው ነበሩ። ሁላችን እናውቃለን። ሶሻል ሚዲያ ላይ በጣም ታዋቂ ዩቱበር ናቸው ሁለቱም ማለት ነው፣ ሱመያም ይሁን ሰኢድም። ግን አሁን በዚህ እንደዚህ መሆኑ በጣም ከባድ ነው እና ለማንኛውም ውድ ቤተሰቦቼ በዛባችሁ መሰለኝ ወሬውን። ለቻናሌ መዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን በትና ጠይቃችኋለሁኝ። እንግዲህ ቻናሉም ተመለሰ ነው፣ ካልተመለሰም ደግሞ የራሱ ጉዳይ ነው። ቻናል ብዘጋ ቻናል ይከፈታል። ያው አንደበታችን እስከ አልተዘጋም። አልሐምዱሊላ ኢንሻአላህ በዚህ እናድጋላችኋለሁኝ። እናንተ አበረታቱኝ። ሁላችንም ከልብ ነው ማመሰግነው። በውስጥ መስመር ተስፋ አትቁረጭ ያላችሁኝ ሁላችንም ወላሂ ከልብ ነው ማመሰግነው እና ጀዛኩሙላሁ ኸይረን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።